ካሜራው ችግር የለም መጥፋ ካለበት አስጠፋሻለሁ ምንድነው የፈለከው እኔ ስለ ኤፍሬም ማታ አንዳንድ መረጃዎችን ቆይ ምንድነው የሚሰራው ካሜራው ይጥፋሽ ምንድነው አሌክስ አንዴ ከእናንተ ማወቅ የምንፈልገው መረጃ ስላለ ነው አንዴ ተረጋግተን ቁጭ ብለን ማውራት እንችላለን ተረጋጋና ቁጭ በል ተወኝ የምር ነው አባትሽ ያጠፋው ራሱን ያጠፋው አባትሽ በኤፍሬም ምክንያት ነው ተወኝ ምንም አትጠይቀኝ ተወኝ በቃ ምንም አትጠይቀኝ እኛ ግን ከጂፕላስቱ ወርደን እንደዚህ አይነት ቤት ነው እየኖርን ያለነው ከወንድሜ ጋር ወንድሜ ቀን ስራ እየሰራ ለኔ ብሎ መማር እያቻለ ቀን ስራ እየሰራ ለኔ ብሎ ነው የሚኖረው ግን በዚህ በጥቂት ቀናት ውስጥ ማግኘት አለብኝ ምክንያቱም ለሌላ ቃል የገባውለት ነገር አለ ከጎኑ ሆኜ ቆሜ እሱ እንደደረሰልኝ እንድደርስለት ብቻ ሳይሆን የምፈልገው እህትን የምትፈልጋት ከሆነ ከዛ አቶ ኤፍሬምን ሚሊዮን ብቻ ስማውና በቃ ከሱ ጋር ተደራደር እንጂ እሱ ሚሊዮን ብቻ ማድረግ ነው ያለብህ እኛ ላይም ደርሷል እኛ ላይም ብዙ ነገር ደርሷል የወንድሜ ሚስቴ ያለችበትን ቦታ አናውቅም በእርግጠኝነት በኤፍሬም እጅና በኤፍሬም ቤተሰቦች ቁጥጥር ስር ነው ያለችው አይዞሽ ተረጋጊ አይዞሽ በቃ ማለት አልገባኝም በቃ ተወኝ በቃ ብዙ ነገር አታስወጣኝ እኔ መኖር ፈልጋለሁ ከወንድሜ ጋር በሰላም መኖር ፈልጋለሁ አስደስትሻል ተወኝ እንደዚህ ፍታት ፈልጊም ቆይ ፍታት ፈልጊም ነው ፈልጋለሁ እንዴት ብዬ ልንገርህ እኔ ማስረዳት እንኳን አልችልም ጥሩ ጓደኛሞች ነበሩ አንድ ላይም በሽርክና ይሰሩ ነበር ግን እንደ ጥሩ ወንድምና እንደ ጥሩ ጓደኛ ሆኖ አባቴንም እናቴንም አሳጣን ከለላ ማልሰጥሽ ከሆነ ልታስገድለኝ ነው ላስገድለሽ ሳይሆን ይልሽ ማለት ቤቱን አቶ ኤፍሬም ወደ ራሱ አዝሮታል በራሱ ስም አዝሮት ከዛ እኛ ምን እናርጋ አቅም የለንም አንሸጠው እንትን አናንስ መልሰው አባቴ ከሞተ በኋላ ከሱ አስገድዶ ደፍሮኝ ልጅ ነበር ግን በእህቱ አስወሰደብኝ ልጄን ወሰደብኝ ሰላማዊት ነች ወሰደችው ልጅ ሰላማዊት ወሰደችብኝ ሰላማዊት ወስዳ የት እንዳደረሱት እንኳን አላውቅም አቶ ኤፍሬም ነው አንተ 6 ወር ታስሬ ነበረው ያው ምን አጥፍተሃል በሚል ክስ ምንም አውቀው ነገር የለም በቃ ሌባ ነው ብሎ ያው አቅም ስላለው ነው እንደዛ ያደረገ መጥፎ ሰው ነው አትችለውም ይጎዳሃል ይቅርብህ ስለሱ አትወቅ እሱ መጥፎ ሰው ነው ይቅርብህ ከሱ ጋር ፊት ለፊት አትገናኝ አትጋፈጥ ከሱ ጋር ወንድሜን ተው አንድ ያለኝ እሱ ነው ከቻልኩ ወንድሜ እናቴ ረጋቤና አስረጅኝ ሁሉን ነገር ለምን እንደምትረዳኝ እኔም እርዳታችሁን አልፈልግም ምንም እርዳታ አልፈልግም እኔ በቃ ሰላም ኑሮዬን ከወንድሜ ጋር ልኖርበት እንኳን ደስ አላችሁ ብዙዎች የቤት ባለቤት ያደረገው ዲኤምሲ ሪል ስቴት እነሆ አሁን ደግሞ እድሉ ላመለጣችሁ ለውድ ደንበኞቻችን የመንደሩን የመጨረሻውን ብሎክ ከ30% ቅናሽ ጋር አቅርበንሎታል ውብይታን ከነፋሻማ አየር ጋር የያዙ ቤቶች በ8% ቅድመ ክፍያ ምን ይሄ ብቻ ሰፊ የልጆች መጫወቻ 5 የመዋኛ ገንዳዎች እየተካተቱለት በቂ የመኪና ማቆሚያ ከኤሌክትሪክ ቻርጅ ጋር ይህን ሁሉ በአንድ ከበቂ የተፈጥሮ እይታና ሲቲቪው ጋር የሚያገኙበት 60% የባንክ ብድርም አመቻችተንሎታል ያስተውሉ በእኛ በኩል ለምትሄዱ 10 ደንበኞች እስከ 30% ቅናሽ ያገኛሉ ያሉን ውስን ቤቶች ስለሆኑ በድርጅቱ ስልክ በ0935 011055 ላይ ፈጥነው ይደውሉ ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን ቆያችሁ እንደምን ከረማችሁ ይህ የንስር አይን 2 የዩቲዩብ ቻናላችን ነው እንግዲህ ውድ ቤተሰቦቼ በልሁሌ ኬዝ ማለትም በእህታችን ኤልሳ ኬዝ እንግዲህ የተነሱ ጉዳዮች አሉና በአቶ ደረጀ በኩል የሄዱ ጉዳዮች አሉ ከዚህ ውጪም ደግሞ በአቶ ኤፍሬም ደግሞ ብዙ በደል ስቃይ ሲደርስባቸው የነበሩ ብዙ ሰዎች አሉ እንግዲህ የተወሰኑ መረጃዎችን በመሰብሰብ ላይ እንገኛለን አሁንም እንግዲህ ነገሮችን ወደ ማስረጃ መቀየር ስለሚጠበቅብን አቶ ኤፍሬምን ለህግ አካላት አሳልፎ ለመስጠት እንግዲህ የተወሰኑ ማስረጃዎችን እጃችን ላይ ማስገባት ስለሚጠበቅብን የተወሰኑ አካባቢዎች ላይ እየተንቀሳቀስኩ እንግዲህ መረጃዎችን ስለ አቶ ኤፍሬም መረጃዎችን ለመሰብሰብ ጥረት እያደረኩ ነበር የነበረው በዚህም አጋጣሚ እንግዲህ መርካቶ ላይ የተለያዩ ሰዎችን አግኝቼ ለማዋራች ያለው አቶ ኤፍሬም አብዛኛው ሰው ጋር የገጽታ ግንባታውን ሲሰራ ስለነበረ በጣም ጥሩ ሰው አሪፍ ሰው እንደሆነ ነበር ብዙ ሰዎች ሲነግሩኝ የነበረው ከዛ ውጪ እንግዲህ የተጎዱ ብዙ ሰዎች አሉ በዚህም እንግዲህ የአቶ አያሌው ቤተሰብ እንግዲህ አንደኛው ነው በአቶ አያሌው ቤተሰብ ላይ እንግዲህ የደረሰ ብዙ ነገሮች አሉ አቶ አያሌው ሀብት ንብረታቸውን በአቶ ኤፍሬም ከተነጠቁ በኋላ በሽርክና ስራ ሰራለው ብሎ ከገቡ በኋላ ያላቸውን ሀብት ንብረት ከተነጠቁ በኋላ እንግዲህ ራሳቸውን እንዳጠፉና በዚህም ችግር እንግዲህ ሚስታቸው
በለቅሶ በሐዘን እንግዲህ ታመው ብዙ ከቆዩ በኋላ ሚስታቸውም ህይወታቸው እንዳለፈና እንግዲህ እኚህ እህትና ወንድምም እንግዲህ አሁን ለብቻቸው እየኖሩ እንዳለና መጀመሪያ ይኖርበት የነበረው ቤት በአራጅ ሊሸጥ ጫፍ ላይ በደረሰበት ሰዓት ላይ ቤቱ እንደተሸጠና ቤቱን በምን አይነት ሁኔታ ላይ እንዳለ እንደማናቅ ይሄ መረጃም ደግሞ በስነ ስርዓት እንዳልተቀመጠ ሲነገረን ነበር የነበረው። ከዛ ውጪ እንግዲህ እህትና ወንድም በምን አይነት ሁኔታ ላይ ይኖራሉ የት ነው ያሉት የሚለውን እንግዲህ የተወሰኑ መረጃዎችን ሳጣራ እዚህ አካባቢ ላይ እንዳሉና ቤት ተከራይተው እየኖሩ እንዳለ ወንድምየው በቀን ስራ እየተዳደረ እንዳለ እንዲሁም ደግሞ እህትየው ቤት ውስጥ ቁጭ ብላ ብዙ ነገሮችን ያው ወንድምየው ከቨር እያደረገ እየኖሩ እንዳሉ እህትየውም ደግሞ በጥሩ የጤና ሁኔታ ላይ እንደሌለች እንግዲህ ለማጣራች ያለው መረጃውን እንግዲህ ቀጥታ ግን የሰማሁት ነገር ትክክል ነው አይደለም የሚለውን ነገር ከነዚህ ሰዎች ማጣራት ስላለብኝ ቀጥታ ወደ ቤታቸው ምገባ ይሆናል። ቤት ከገባን በኋላ እንግዲህ የሚኖረኝን ቆይታ ለእናንተ ለውድ ቤተሰቦች እንግዲህ በቪዲዮ ቀርጬ የማስተላልፍላችሁ ይሆናል። ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። እንዲሁም ደግሞ ቪዲዮውን ከመጀመራችሁ በፊት ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ አድርሱልኝ። የሚሰማችሁ ማንኛውም ነገር ኮሜንት ላይ ከማስቀመጥ ወደ ኋላ እንዳትሉ። በቀጥታ እንግዲህ እስኪ እንግባና ያለውን ነገር እንዴ እዚህኛው ቤት መሰለኝ። ማነው? ጤና ይስጥልኝ። ማነው? እንዴት ዋልሽ? ማነው? ምንድነው? ሰላም ነው? ቅርታ እንዴት ነሽ? ማነው? ምንድነው? ካሜራውን አስጠፋልኝ። ምንድነው? እልሽ ይቅርታ አስጠፋልኝ ካሜራውን። አንዳንድ መረጃዎችን ካንቺ ለመጠየቅ ነው የመጣሁት። እልሽ ተረጋግተሽ ልታወሪኝ ፈልጋለሁ። አስጠፋልኝ ካሜራውን። ካሜራው ችግር የለም መጥፋት ካለበት አስጠፋሻለሁ። ምንድነው የፈለከው? እኔ ስለ ኤፍሬም ማታ አንዳንድ መረጃዎችን እንድትሰጥኝ ስለፈልግ ነው የመጣሁት። ማንንም ልኮኝ አይደለም ያሉት። ወንድምሽ አለ? የለም አስጠፋልኝ። ካሜራውን አጠፋልሻለሁ። አስጠፋልኝ ካሜራ አስጠፋልኝ። ይቅርታ አንዴ ገብተን መነጋገር አንችልም? አትገባም። እሺ ካሜራውን አንዴ ያዝላት። እንግዲህ ውድ ቤተሰቦቼ ያው በመግቢያ ላይ እንዳያችሁት እህታችንን አሳምኖ ለመግባት ብዙ ድካም አድርጌያለሁ። ምክንያቱም እሷ ገና የመጣንበትን ዓላማ ለምን እንደሆነ ስለምን ጉዳይ እንደምጠይቃት ስነግራት በጣም ስሜታዊ ሆና ነበረ፣ ስትቆጣም ነበረ። በእርግጥ ያው በአቶ ኤፍሬም በኩል የደረሰባቸው ነገሮች ብዙ የደረሱ ነገሮች አሉና የአቶ ኤፍሬም ስም ሲጠራ ብዙ ቦታ ላይ ሄደን ለማጣራት በሞከርንበት ሰዓት ላይ ሰዎቹ የሚሰጡት መልስ የሚያሳዩት ስሜት የተገባም ትክክል ያልሆነ ነገር ነው። ግን በእርግጥ ይሄ ሰውዬ እየሰራች የነበሩ የሚያደርጋቸው ነገሮች ውጪ ላይ ጥሩ መስሎ ቢታይም አንዳንድ ሰዎች ጋር አንዳንድ ግለሰቦች ጋር ግን እየገባ እያደረገ የነበረው ድርጊቶች ተገቢ ስላልሆኑ ሰዎቹም ደግሞ በደረሰባቸው ነገር እንግዲህ እኛን ለማዋራት ፍቃደኛ እየሆኑ አይደለም። አሁንም እንግዲህ በአቶ ኤፍሬም እንግዲህ አንድ ቤተሰብ ተበድሏል ተብሎ በተነገረን በተሰጠን ጥቆማ መሰረት ከወንድሜ ልዑል ጋር የያዝናቸውን ኬዞች አጠናክሮ ለመሄድ በአቶ ኤፍሬምም ላይ ደግሞ የሚያስፈልገንን ያህል ማስረጃ ለመሰብሰብ ይረዳን ዘንድ እንግዲህ እየተንቀሳቀስን የተለያዩ መረጃዎችን እየሰበሰብን ነው። በአቶ ደጀኔ በኩል ያሉትን ነገሮች እያጣራን ግር በግርም እየተከታተልን ያለነው ያው የእህቴ ኤልሳ ማለትም የልዑል እጮኛ ጉዳይ በጣም ስለሚያሳስበን ያለችበትም ሁኔታ ስለማናቅ እኔም ደግሞ ልዑል አሁን ያለበት ስሜታዊነት በጣም እያሳሰበኝም ስለሆነ እንግዲህ ዳይሬክትሊ ስራው ላይ ኢንቮልቭ ማድረግም ስላለብኝ እኔም ደግሞ አንደኛውን ብራንች ይዤ በተለይ በኩል በድርጅቱና በአቶ ኤፍሬም በኩል ያሉትን ነገሮች ማጣራት ስለሚጠበቅብኝ በሱ በኩል ያሉትን መረጃዎች ለማጣራት እንዲሁም ደግሞ አቶ ኤፍሬምን ለህግ ለአካላት ለማቅረብ በቂ ማስረጃ ስለሚያስፈልገን ለነሱ በሱ ጉዳይ ላይ መረጃዎችን ለመሰብሰብ እንግዲህ የተለያዩ ቦታዎች ላይ ስንቀሳቀስ ነበረ። በዚህም አጋጣሚ ነው ስለዚህ ቤተሰብ የተወሰኑ ጭምጭምታዎች የሰማሁት። ይሄ ነገር እውነት ነው አይደለም የሚለውን እንግዲህ ማረጋገጥ ስለሚጠበቅብኝ በቀጥታ እንግዲህ ይኖሩበታል ወደ ተባለው መኖሪያ ቤት መጥቻለሁ። መጀመሪያ የሰማሁትና አሁን ግን እዚህ ጋር እየተመለከትኩት ያለሁት ነገር ጭራሽ የሚገናኝ አይደለም፣ እየገባኝም አይደለም ያሉት ነገሮችና አስቤ የመጣው ሰው የነበረው ምንድነው ከኤፍሬም ጋር በሽርክና ሲሰሩ የነበሩ ሰውዬ እንደነበሩ እሳቸውም ደግሞ አሁን በህይወት እንደሌሉና ራሳቸውን እንዳጠፉ ነበር የተነገረኝና የእሳቸው ልጆች ግን እንደሚኖሩ ይሄንን ሚስጥር እንደሚያውቁ ነው የተነገረኝ። ይሄ ነገር ምንድነው? አቶ ኤፍሬም እዚህ ቤተሰብ ላይ ምንድን ያደረሰባቸው? እነዚህ ግለሰቦች ማን ናቸው? በምን አይነት ሁኔታ ላይ ነው የሚገኙት የሚለውን እንግዲህ ከእህታችን ጋር እየተጨዋወትን ምን ቆይ ይሆናል። ለዚህ የዩቲዩብ ቪዲዮ አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትዘንጉ። እንዲሁም ደግሞ ቪዲዮውን ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንዲደርስ አድርጉልኝ። እህቴ በድጋሚ ፍቃደኛ ሆነሽልኝ ቤትሽ ገብቼ ካሜራ እንዳበራ
ስለፈቀድሽልኝ አሁንም በድጋሚ ላመሰግንሽ እፈልጋለሁ። ያው እንግዲህ ያው እህቴ ማለት አንቺ የገባሽ ስጋት ይገባኛል። ምናልባት ይህ ሰውዬ ያደረሰባችሁ ብዙ ጉዳቶች እንዳለ አውቃለሁ። ምክንያቱም እኔ እንደነገርኩሽ ቴዲ ይባላለሁ፣ መርማሪ ጋዜጠኛ ነኝና ብዙ ነገሮችን ሳጣራ ነበረ። ምን እንደደረሰባችሁ፣ ምን እንደሆናችሁ፣ አባታችሁ በምን አይነት ሁኔታ ከአቶ ኤፍሬም ጋር ይሰራ እንደነበረ የተወሰኑ መረጃዎችን ይዤ ነው ወደ አንቺ የመጣሁትና ምንም አይነት ስጋት የሚገባሽ ነገር አይኖርም። እኔ እኮ ካሜራ ደቅነህ ስትገባ አስገባሁ እንጂ እኔ ስለ ኤፍሬም ስለምትለው ሰውዬ አሁን ምንም ማውቀው ነገር የለም። ኤፍሬም ስለሚባል ሰውዬ አሁን ምንም ማውቀውም ነገር የለም። እኔ ኤፍሬምን አላውቀውም። ካሜራ ደቅነህ አስገድደኝ ስለገባ ብቻ ነው። ምንድነው የምትለኝ? ምን አርጊ ነው የምትለኝ? ኤፍሬም እሺ፣ አንድ ያልተረዳሽ ነገር አለ። እኔ አሁን እየሰራ ያለሁት ይኸውልሽ ከህግ አካላት ጋር ነው እየሰራ ያለሁት። የምታያቸው ከካሜራ ጀርባ ያሉ ብዙ የፖሊስ አባላት አሉ፣ ጠበቃዎች አሉ። ሁሉም እንግዲህ እየሰበሰብን ያለነው ኤፍሬም ላይ ማስረጃዎችን ነው እየሰበሰብን ያለነው። አሁን እናንተ ደግሞ በአቶ ኤፍሬም ምክንያት ብዙ ነገር እንደሆናችሁ መረጃ ተሰጥቶኛል። አባትሽ በሽርክና ከአቶ ኤፍሬም ጋር እንደሚሰራ ከዛም በኋላ ደግሞ ሀብት ንብረታችሁን እንዳጣችሁ ተነግሮኛል። እኔ ሲጀምር በእንደዚህ አይነት ሁኔታ አገኛችኋለሁ ብዬ አላሰብኩም። ምክንያቱም ይሄን ያህል የተጋነነ ጭካኔ ኖሮበት ያን ከመሰለ ቤታችሁ ወጣችሁ በእንደዚህ አይነት ሁኔታ ትኖራላችሁ ብዬ አላስብም። ሰውዬ አትሰማኝም? እየሰማኝ አይደለም? እኔ ስለ ኤፍሬም ስለሚባል ሰው ማውቀው ነገር የለም እያልኩ ነው። እህቴ ይቅርታ። እሺ አንቺ ማን ልበል ግን? ይቅርታ ስምሽን ራሱ አልጠይቅሽ ነው ወደ ጉዳይ የገባሁት። ስሜ ምን ይሰራልሃል? አንዳንድ ነገሮችን እንድንጨዋወት። አንቺ ከወንድምሽ ጋር ነው አይደል የምትኖሩት? አዎ ከወንድሜ ጋር ነው የምኖረው። ሁለታችሁ ብቻ እንደምትኖሩ ተነግሮኛል። እናታችሁ ሴት ነው ያላችሁ? ስለ ወንድሜ ለምን ጠየቀኝ መጀመሪያ? እኔ ልጅ ከአንቺ ፈልጌ የመጣሁት የተወሰኑ ምክንያቱም እሱም ስለ አቶ ኤፍሬም የሚያውቃቸውን እያንዳንዱን ነገር እንዲነግረኝ እፈልጋለሁ። ታልከህ ነው የመጣኸው ልበል? ማን ነው የሚልከኝ? ምን አውቃለሁ? የሚልክ አካል ነው። እኔን ጠየቀኝ፣ ድጋሚ ወንድሜን ጠየቀኝ። ለምን ጠየቀኝ? ወንድሜን ለምን እንደው ትፈልገው? እኔስ ልታውቀው ቻልክ? እነግርሻለሁ እኮ ስለ እናንተ ቤተሰብ የተወሰኑ መረጃዎችን እንግዲህ የሰጡኝ ሰዎች አሉ። ምን አይነት ሁኔታ ላይ እንዳላችሁ እኛ ዓላማ ይኸውልሽ እናንተ መርዳት ነው። እናቴ እንድታዝኚ አንቺ ላስጨንቅሽ ወይ ደግሞ ታሪክ የመጣች አይደለም። እኔ አንድ ነው ዓላማዬ፣ እናንተ መርዳት ነው። እናንተን እንደዚህ አይነት ህይወት እንድትኖሩ እንደዚህ አይነት መቀመቅ ውስጥ የከተታችሁን ሰውዬ ለፍርድ ማቅረብ ስለምፈልግ ነው። ለምን እንደምትረዳኝ? እኔም እርዳታችሁን አልፈልግም። ምንም እርዳታ አልፈልግም። እኔ በቃ ሰላም ኑሮዬን ከወንድሜ ጋር ልኖርበት። እኔና ወንድሜ ብዙ ነገር ደርሶብናል። እናንተ ማታውቁት ወንድሜ ጋር እኔ በሰላም ልኖር ታውን በቃ ብዙ ነገር እንደደረሰባችሁ አውቃለሁ። ብዙ ነገር እንደደረሰባችሁ አውቃለሁ። አንቺም ወንድምሽም በእንደዚህ አይነት ሁኔታ ላይ እንድትኖሩ የተደረጋችሁት ብዙ ጉዳት እንደደረሰባችሁ አውቃለሁ። ግን ለዛ ግን ፍትህ ያስፈልጋችኋል። ኤፍሬምን አታውቀው? ኤፍሬም ባለጌ ሰው ነው ማለት አልገባኝም። በቃ ተወኝ። በቃ ብዙ ነገር አታስወጣኝ። እኔ መኖር ፈልጋለሁ፣ ከወንድሜ ጋር በሰላም መኖር ፈልጋለሁ። ሁሉ አንቺ በሰላም እንድትኖሪ ነው የኔ ዓላማ። በሰላምም ስትኖሪ ግን ሁሌም ተበድለሽ ተጨቁነሽ አንገትሽን ደፍተሽ አይደል። አንቺ በህይወትሽ ዋጋ ያስከፈልሽን ሰውዬ ፍትህን አግኝተሽ እሱን ዋጋ ስታስከፊው ማየት ፈልጋለሁ። እኔ ምን ያክል ልመልህ? አባቴም እኮ ኤፍሬምን አምኖት ነበር። አየህ፣ አባቴ ኤፍሬምን አምኖት ከአባቴ ጋር በሚሰራ ሰዓት ነው አባቴን ያልሆነ ነገር አድርጎ። እስኪ ወደዛ ከመግባታችን በፊት እናቴ ፍቃደኛ ከሆንሽልኝ አይቀር መለስ ብለን እንጫወት። አቶ ኤፍሬምና አባትሽ ግንኙነታቸው ምን ይመስል ነበረ? በምንድን ነው የተዋወቁትስ? ከወንድም በላይ የሚተዋወቁ እንዴት ብዬ ልንገርህ? እኔ ማስረዳት እንኳን አልችልም። ጥሩ ጓደኛሞች ነበሩ። አንድ ላይም በሽርክና ይሰሩ ነበረ። ግን እንደ ጥሩ ወንድምና እንደ ጥሩ ጓደኛ ሆኖ አባቴንም እናቴንም አሳጣን። እኔና አንድ ወንድማችን ነው የቀረ ነው። ምንድን ነበር አባትሽና አቶ ኤፍሬም የሚሰሩ የነበረው? በሽርክና ነበራቸው። የሚሰሩት ካምፓኒ ነበረ። አሁን ላይ ያን ካምፓኒ እየሰራበት ያለ ኤፍሬም ነው። እኛ ግን ከጂ+2 ወርደን እንደዚች አይነት ቤት ነው እየኖርን ያለ ነው ከወንድሜ ጋር። ወንድሜ ቀን ስራ እየሰራ ለኔ ብሎ መማር እያቻለ ቀን ስራ እየሰራ ለኔ ብሎ ነው የሚኖረው። አንቺ ታላቅ ነሽ? አዎ። ወንድምሽ የቀን ስራ ነው የሚሰራው። አንቺስ ምን እየሰራሽ ነው የተዳደራችሁ ያላችሁት? እኔ እንጀራ ጋግራለሁ። ወንድሜ እንድሰራ አይፈልግም። ትንሽም ያመኛል። ያው ስሜትሽ ይገባኛል እኮ ያው የተፈጠሩ ብዙ ነገሮች እንዳሉ አውቃለሁ፣ ረዳሻለሁ። ሲቀስ ብለሽ ግን ከስር ከመሰረቱ እንድታጫውችኝ ይፈልጋለሁ። አባትሽና አቶ ኤፍሬም እንዴት ወደ ስራ ውስጥ ሊገቡ ቻሉ? አንቺስ በዛን ሰዓት ላይ ምንድን ነበር የምትሰሪው? ቤተሰቦቻችሁ ምን አይነት ሁኔታ ላይ እንደነበራችሁ እስኪ አጫውችኝ።
አንተ ሰውዬ አይበቃህም? በቃ ውጣልኝ። ስለምን እንደምትጠይቀኝ ውጣልኝ በቃ። ለምንድን ነው የመጣኸው? የሚጠቅምሽን ነገር ነው እያወራ ያለሁትና እንታስረጅኝ ይፈልጋል። ረጋ ብለሽ አጫውችኝ። ምንድነው የተፈጠረው? እናንተ እስኪ መጀመሪያ ላይ እዚህ ቤት ከመምጣታችሁ በፊት ምን አይነት የኑሮ ሁኔታ ላይ ነበራችሁ? ቤተሰባችሁስ ምን ይመስል ነበረ? እያወቅህ ለምን ትጠይቀኛለህ? ሳታውቀን መቼም አልመጣህም አይደል? እያወቅህ ለምን ትጠይቀናለህ? እኔም ቤተሰቦቼ ማወቅ የምንፈልጋቸው ነገሮች አሉ። በእርግጥ ከሰዎች የሰማናቸው ነገሮች አሉ። እንደዛ ሳይሆን ግን ከባለ ጉዳዩ ከራስሽ ማረጋገጥም መስማትም ስለሚጠበቅብኝ ነው። ስለምንድን ነው ማወቅ የምትፈልገው? ስለ ሁሉም ነገር ቤተሰቦቻችሁ ከመጀመሪያው ጀምረሽ ቤተሰቦቻችሁ በምን አይነት ሁኔታ ላይ እንደነበራችሁ፣ በኢኮኖሚ ምን ያህል ደረጃ ላይ እንደነበራችሁ ሁሉ ነገር እንድታስረጅኝ እፈልጋለሁ። ጥሩ ቤት ነበር የምንኖረው። አባቴም እናቴም ባሉበት ከወንድሜ ጋር ጥሩ ቤት ነበር የምንኖረው። ጥሩ ቤት ግን በአንድ ሰው ምክንያት ያን ሁሉ አተን እንደዚህ አይነት ቤት እየኖርን ነው። ይሄን ማወቅ የምትፈልገው? እኔ ይኸውልሽ እህቴ የምፈልገው ነገር ምን ታውቂያለሽ? ከናንተ አቶ ኤፍሬም ላይ ማስረጃ የሚሆነኝን ነገር እንድትነግሩኝ ነው የምፈልገው። አቶ ኤፍሬም እንዴት ከአባታችሁ ጋር ወደ ሽርክና ስራ ውስጥ ሊገባ እንደቻለ፣ ከዛ በኋላ በሽርክና ስራ ውስጥ ምን እንደተፈጠረ፣ እንዴት አድርጎ አቶ ኤፍሬም የናንተን ሀብት ንብረት እንደጠቀለለ እንዳለ እንድትነግሩኝ ይፈልጋለሁ። ምክንያቱም ይሄንን ማስረጃ ከያዝኩኝ አቶ ኤፍሬምን ፍርድ ቤት አቆመው በህግ የሚገባውን ፍትህ ለተበደሉ ሰዎች የሚገባቸውን አይነት ፍትህ ማስፈን እንድችል ማስረጃ ያስፈልገኛል። አሁን እየተንከራተትኩ ያሉት ማስረጃ ፍለጋ ነው። ምክንያቱም የምንሰማቸው ነገሮች አሉ። አቶ ኤፍሬም ብዙ ሰዎችን በድሏል፣ የብዙ ሰዎችን ቤት አመሰቃቅሏል፣ የብዙ ሰዎችን ኑሮ በታትኗል። ግን ይህንን ሰውዬ ፊት ለፊት መጥቶ እየተጋፈጠ የነበረ ሰው የለም። አሁን እኛ የምንፈልገው ምንድነው? እሱን እየተጋፈጠ ፍርድ ቤት ድረስ አብሮን ቆሞ ምስክር ሆኖ ማስረጃ ሆኖን ይህን ሰውዬ የህግ የበላይነትን የማስከበርበትን መንገድ የሚያሰጠን ሰው ነው የምንፈልገው። አንቺንም ደግሞ አሁን እየተጫንኩሽ እንትን ያልኩሽ ያሉት ማስረጃ ያስፈልገኛል። ይህን ሰውዬ መክሰስ ፈልጋለሁ። ይህ ሰውዬ የደረሰው ማለት ነው ብዙ ሰዎች ላይ ነው። አሁን ደግሞ መቶ ጭራሽ እኛ ላይም ደርሷል። እኛ ላይም ብዙ ነገር ደርሷል። የወንድሜ ሚስት ያለችበትን ቦታ አናውቅም። በእርግጠኝነት በኤፍሬም እጅና በኤፍሬም ቤተሰቦች ቁጥጥር ስር ነው ያለችው። ምክንያቱም አቶ ኤፍሬምና አቶ ተፈሪ አብረው ይሰሩ ነበር። ልክ እንዳንቺ አባት በሽርክና የሚሰሩ ሰዎች ነበሩ። በመሃል ላይ ግን አቶ ኤፍሬም በሚፈልገው መንገድ ነገሮችን ለማጭበርበር እንዲመቸው አቶ ተፈሪን እንዲታመሙ አድርጎ ወደ ክፍለ ሀገር እንዲሄዱ አደረጋቸው። ከዛ በኋላ ሙሉ ለሙሉ የድርጅቱን የበላይነት ስለተቆጣጠረ ኤልሲ ደግሞ ይሄን ጉዳይ ስላሳሰባትና ስትጠይቅ ስለነበረ እሷንም ደግሞ ያለችበትን ደብዛዋን ሊያጠፋብን ችሏል። ስለዚህ በእርግጠኝነት ይሄ ሰውዬ ወንጀለኛ መሆኑን እናውቃለን። ግን ማስረጃ ከሌለን ለህግ እሱ ማቅረብ ማንችል ከሆነ ምንም ማድረግ አንችልምና ካንቺ የምንፈልገው ነገር ምንድነው? ማስረጃ የሚሆነኝ ነገር እንድትነግሪኝ ነው። ምንድነው ያደረሰባችሁ ይሄ ሰውዬ? በቃ ተወኝ፣ ምንም አልነግርህም ነው። ራሱ ኤፍሬም ልኮ ነው የመጣው እኔ ጋር። የሁሉ ነገር ነግርሽ ነበር። ኤፍሬም እንትን ብሎ ቢሆን ኖሮ ምን አርጊ ነው የምትለኝ እንዴ? የፈሰሰው እኮ አይታፈስም። ስለሱ አወቅኩ አላወቅኩኝ፣ አወቅ አላወቅ ምን እንደሚጠቅመኝ ለኔ የፈሰሰው አይታፈስም። አባትሽ መና ሆኖ መቅረቱ ላንቺ ያስደስትሻል? ተወኝ። እንደዚህ ፍትህ አትፈልጊም? ቆይ ፍትህ አትፈልጊም ነው? ፍትህ እፈልጋለሁ፣ ግን ፍትህ ፈልጊ ከሆነ ንገሪኛ። ፍትህ የሚያስፈልግሽ ከሆነ ተበድያለሁ፣ ተገፍቻለሁ፣ አባቴ ንብረቱን አጥቷል፣ አባቴ ራሱን አጥፍቷል ብለሽ የምታስቢ ከሆነ ፍትህ የሚያስፈልግሽ ከሆነ አቶ ኤፍሬም ላይ ማስረጃ የሚሆነኝን ነገር እስኪ ተወኝ። አይጠቅመኝም። ምንም ሰጥ ማስረጃ የለኝም። እልሽ እኔት ረጋ ብለሽ እንድታስብ ይፈልጋል። ሰላም ኑሮ እንኑር። ወንድምሽ የት ነው ያለው? ወንድሜ ስራ ነው። ወንድምሽንም ባገኘውና ባወራው ደስ ይለኛል። ምናልባት የሚመቸው ከሆነ ብታረግ አታገኘውም። አላምንህም። ለምን አላምንህም? አንድ ያለኝ ወንድሜ ነው። ወንድሜንም ልታሳጡኝ ነው? ወንድምሽን ለማሳጣት ሳይሆን ይኸውልሽ እንደነገርኩሽ እኔ የመጣሁት አንቺን ልረዳሽ ነው። ፍትህ ላሰፍን ነው። ደግሞ ይኸውልሽ እያወቅሽ ማለት ነው መረጃዎችን እንዳላገኝ ማስረጃዎችን እንዳላገኝ ምደብቂኝ ከሆነ አንቺም ደግሞ ለዚህ ሰው እየተባባሪ አባሪ ስለሆንሽ አንቺንም ለመክሰስ እገደዳለሁ። የሰማሽኝ ነው አይደል? እያወቅሽ መረጃዎችን አውቀሽ በመደበቅ ይሄ ሰውዬ የብዙ ሰዎችን ህይወት እንዲያመሰቃቅል የምትፈቅጂለት ከሆነ እኔም አንቺን ምለቅሽ አይሆን።
አንዴ የተበላሸ ህይወት እንዴት ይመለሳል? እንዴት አድርጌ መመለስ እችላለሁ? ለምንድነው ጠይቀኝ? ለምን አውቃለሁ ልሽ ብዙ ነገር እንዳጣሽ አውቃለሁ እኮ። ታዲያ እሱን ካወቅ ለምን አትሆንም? ተወን በቃ ውጣ፣ ተወንና ሂድ በሰላም። ከዚህ ቤት የምንኖረው በሰላም ነው። በቃ ተወን። ይኸውልሽ አሁን እየሰራሽ ያለሽው ነገር ይኸውልሽ መረጃዎችን እየደበቅሽ ነው። ወንጀለኛ እንደፈለገ እንዲፈነጭ፣ እንደፈለገ ሰዎችን እንዲበድል፣ እንደፈለገ ማንኛውንም ሴት ላይ እንዲጫወት እየፈቀድሽለን ያለሽው። ሴት ልጅ ነሽ አይደል? የሴት ልጅ ጉዳት ይገባሻል። ምናልባትም አንቺ ላይም ደርሶብሽ ሊሆን ይችላል። አቶ ኤፍሬም ብዙ ነገር ብዙ ሰዎችን አሰቃይቷል። ብዙ ሴቶችን ሲጎዳ የነበረ ሰው ነው። አሁንም እንደዚህ ይሄንን ድርጊቱ እንዲቀጥል ነው ፈልጊው። አትነግሪኝም? ምንም የምነግርህ ነገር የለኝም ምንም። ስለዚህ ማለት ነው ይኸውልሽ አንቺ ለኔ መንገር የማትፈልጊው ምን ታውቂያለሽ? አንቺ ራስሽ ከአቶ ኤፍሬም ሆን ብሎ ያስቀመጠሽ ሰው ነሽ። ምክንያቱም ይሄን መረጃ ሰምተን በአቶ ኤፍሬም የተበደለ ሰው አለ ተብለን እዚህ ድረስ ደረጃ መጥቼ አንቺን እንዳዋራሽ አንቺን በዚህ ሁኔታ አዘጋጅቶ እየጠበቀኝ ነበር ማለት ነው። ጭራሽ እኔንም ጥፋተኛ ልታደርጉኝ ነው? እኔንም ጥፋተኛ ልታደርጉኝ? መረጃ ማሰጪኝ ከሆነ አው ጥፋተኛ ነሽ። ማለት መረጃ ልስጥህ? ይሄ ሰውዬ ምንድነው ያደረጋችሁ? በቃ ምን ብዬ ነው ምን እንድነግር ነው የምነግር? ሁሉንም ነገር ማወቅ ያለብኝ ነገር እንዳለ ምን ነበር ሲፈጠር የነበረ ነው? ተወኝ። የምር ነው አባትሽ ያጠፋው? ራሱን ያጠፋው አባትሽ በኤፍሬም ምክንያት ነው? ተወኝ። ምንም አትጠይቀኝ። ተወኝ በቃ ምንም አትጠይቀኝ። ስለ ኤፍሬምም ሆነ ስለ አባቴ ምንም አትጠይቀኝ። እኔ ሰላም ኑሮ ልኑርበት። ተወኝ በቃ። አባታችሁ በምን ምክንያት ነው ራሱን ያጠፋውሽ? ነገር በአቶ ኤፍሬም ጉዳይ አይደለም? ታዲያ እያወቅህ ለምን ትጠይቀኛለህ? ታስረጅኝ ስለ እያወቅህ ለምን ትጠይቀኛለህ? ይሄን ካወቅህ ለምን ትጠይቀኛለህ? ሰምቼ የመጣሁት ወሬ ነው። ባለ ጉዳዩ አንቺ ነሽ። ከባለ ጉዳዩ ደግሞ መረጃ መቀበል ይጠበቅብኛል። ሁሉ ነገር ያለው በአንቺ እጅ ነው። እመኝኝ እህቴ፣ አሁን አንቺ ጋር እንደመጣሁ ኤፍሬም ያውቃል። እኔ ለአንቺ የሚያስፈልግሽን ጥበቃ ከለላ የማልሰጥሽ ከሆነ ልታስገድለኝ ነው? ላስገድለሽ ሳይሆን ይኸውልሽ እኔ አንቺ ጋር ያሉትን ነገሮች እንዳለ ፕሮቴክት ማድረግ ፈልጋለሁ። አንቺንም ወንድምሽንም መጠበቅ ፈልጋለሁ። ከዛ እናንተም ደግሞ የተበደላችሁትን ነገር እንድትካሱ ፈልጋለሁ። ፍትህም ማስፈን ፈልጋለሁ እና እየለመንኩሽ ነው። እርጅኝ። እስኪ አባቴን ትመልስልኛለህ? ምናልባት አባትሽን ላልመልስልሽ እናቴን ትመልስልኛለህ? ምንድነው የምጠይቀኝ ከዚህ በላይ? እነሱን እኮ አጥቻቸዋለሁ። የወንድምሽ ነገር ሲያሳስብሽ ወንድሜን ተወው። አንድ ያለኝ እሱ ነው። ወንድሜን ተወው። ወንድምሽ በምን አይነት ሁኔታ ላይ እንዳለ አውቃለሁ። ነገርሽኛል። የቀን ስራ እየሰራ እያስተዳደረሽ እንደሆነ ለኔ ብሎ ነው። አዎ ለኔ ብሎ ብዙ ነገር ሆኗል ብሎ ብዙ ነገር ዋጋ እየከፈለ ነው። ይሄ ልጅ ነገር ላይ ህይወት እንዲኖረው አትፈልጊም። እሱስ ደግሞ በውስጡ በዚህ ጉዳይ ቢሰለሰልም ወንድሜን ተወው። አንድ ያለኝ እሱ ነው። ከቻልኩ ልጅ እናቴ ረጋ በይና አስረጅኝ ሁሉን ነገር ፕሊዝ። ወንድሜ ለኔ ብሎ ቀን ስራ እየሰራ ነው የሚኖረው። የራሱን ህይወት መኖር እየቻለ ለኔ ብሎ ነው ቀን ስራ የሚሰራው። አውቃለሁ። አንቺም ደግሞ ከሱ ተደብቀሽ ብዙ ስራዎችን እየሰራሽ እንዳለሽ አውቃለሁ። አያውቅም። ቢያውቅ ያስተውኛል። ዛሬ ቢያንስ ላግዘው ብዬ ነበረ። እሱ ሳያውቅ ነው። አላውቅም። ውድ ቤተሰቦች እንዴት አድርጌ ማስረዳት እንዳለብኝ ግራ እየገባኝ ነው። ግን አቶ ኤፍሬም ላይ ግን በደንብ ማስረጃዎች ያስፈልጉኛል። ከየት ብዬ እንዴት መጀመር እንዳለብኝ አላውቅም። ግን ያው መጀመሪያ ላይ ሲሰማ የተነገሩኝ ብዙ ታሪኮች አሉ። በአቶ ኤፍሬም እዚህ ቤተሰብ ላይ ብዙ የደረሰ ጉዳቶች አሉ። ከዛ ውስጥ ምንድነው ከአባታቸው ጋር በሽርክና የተወሰኑ ስራዎች እንዲሰሩ የጅምላ ማከፋፈል ስራ ይሰሩ ነበረ። አባታቸውም መርካቶ ላይ ከ5 ከ6 በላይ ሱቆች ነበሩትና የተለያዩ ቢዝነሶችን ራን ሲያደርግ የነበረ ሰውዬ ነው። ድንገት ከአቶ ኤፍሬም ጋር ከተጣመረ በኋላና የጅናር ንግዱን ከጀመረ በኋላ ነገሮች መስመራቸውን እየሳቱ እንዲመጡ በአቶ ኤፍሬም በኩል ብዙ የተሰሩ ስራዎች አሉ። እንደዛ ነገሮች ከተደረጉ በኋላ በአቶ አያሌው ቤተሰብ ላይ እንግዲህ ያደረሳቸው ብዙ ነገሮች አሉ። ብዙ አቶ አያሌው እንግዲህ መርካቶ ላይ በጣም የሚታወቁ በጣም ባለዝና የነበሩ ሰዎች ናቸው። የሚሰሯቸው ስራዎች በጣም የተመሰገኑ ለሰዎች ልጆች ክብር የነበራቸው ሰዎች እንደነበሩ አንዳንድ መረጃዎችን እንግዲህ ይሄን ነገር ከሰማን በኋላ የእህታችን የኤልሳ ጉዳይ እኔ በጣም እያሳሰበኝም ስላለ ሉሊ ያለበት እንትን በጣም ደስ የሚል ነገር አይደለም መሆን ያለበት ነገር።
በቃ በትንሹ ነው ነገሮች የሚከፋው ብቻውን መብሰልሰል ነው ምናምንና ኮምፕሊትሊ ከዚህ ኬዝ ቢወጣም ደስ ይለኝ ነበረ እኔና አቤል በመንወጣው መልኩ እንወጣዋለን ብዬ አስቤ ነበርና መርካቶ ላይ የተንቀሳቀስኩ እንግዲህ የተወሰኑ መረጃዎችን አቶ ኤፍሬም ከማን ጋር ሰርቷል የሰራቸው ሰዎችስ በምን አይነት ሁኔታ ላይ ይገኛሉ የሚለው ነገር እንግዲህ ለማጣራት ጥረት እያደረኩ ነበረ በዛም አጋጣሚ ነው ስለ አቶ አያሌው የተወሰኑ መረጃዎች ተነግሮኝ ሳጣራ አቶ አያሌው ብዙ ንብረታቸውን እንዳጡ ከዛ በኋላም ደግሞ ይሄ ነገር አስከፍቷቸው ቤተሰቦቻቸውን ጥለው ቤታቸውም ሊሸጥ ባራጅ ሊሸጥ መሆኑን ሁሉ ነገር ሲያረጋግጡ እንግዲህ ይሄን ነገር መቋቋም ስላልቻሉ ራሳቸውን እንደገደሉ ነው ራሳቸውን እንዳጠፉ ነው እንግዲህ መረጃውን የተሰጠኝ ከዛ በኋላም እንግዲህ ይሄ ነገር ከተፈጠረ በኋላ አቶ አያሌው ቤተሰቦች በጣም በሐዘን ውስጥ በነበሩበት ሳለ እናታቸውም እንደታመመች እናታቸውም ደግሞ ለማሳከም ብዙ መከራ ስቃይ ካዩ በኋላ እንግዲህ እናታቸውም እንዳረፈችባቸው ቤታቸውንም ደግሞ አቶ ኤፍሬም በእጅ አዙር እንደገዛው ሰምተናልና ይሄን ነገር ትክክል ነው አይደለም የሚለው እንግዲህ ከባለ ጉዳዮቹ ለማጣራት ነው ጥረት እያደረኩ ያለሁት እህቴ ግን ያው ነገሩን የተረዳችኝ ይመስለኝ አሁንም እዚህ ጋር ደጋግሜ እየገለጽኩ ያለሁት ምንድነው ለእናንተ ለቤተሰቦቼም ለሷም ግልጽ ማድረግ የምፈልገው ነገር አለ አቶ ኤፍሬም እየሰራቸው ያሉ ብዙ ስራዎች አሉ ብዙ መጥፎ ስራዎች አሉ ብዙ ወንጀል ነክ የሆኑ ስራዎች አሉ በእርግጥ እሱ አሁን በአገር ላይ ባይኖርም ግን ያደረግሳቸው የነበሩ ነገሮች አሉ ትላንትና በለቀቅነው ቪዲዮ ላይም እንግዲህ እንደተመለከታችሁት ብዙ ነገሮች ደርሰዋል ያንን ደብዳቤ ከሰራተኛዋ እጅ ለመውሰድ እንግዲህ ሰራተኛዋን ሲያስደበድባት እንደነበረ ከእቱ ሰላማዊት ጋርም ሆነው ብዙ ነገር ሲያደርሱ እንደነበረ ብዙ ነገር ሲያደርጉ እንደነበረ አቶ ተፈሪንም በምን አይነት ሁኔታ ሳመሟቸው ወደ ክፍለ ሀገር ሊሄዱ እንደሚችሉ እንግዲህ እንደቻሉም እንግዲህ በቪዲዮአችን ላይ ለመግለጽ ሞክረናል ከዛ ውጪ ደግሞ አሁን ይልሽ ወንድሜ ሊያገባ በነበረበት ሰዓት ላይ ጥቂት ጊዜ በቀረው ሰዓት ላይ ነው እሷ የአባቷን ንብረት ልትጠይቅ አቶ ኤፍሬም ጋር በሄደችበት ሰዓት ላይ እንግዲህ ኤልሳ እንድትሰወር አድርጓታል ኤልሳ አሁን በምን አይነት ሁኔታ ላይ አትኑር አናውቅም በህይወት ትኑር ትሙት የምናውቀው ነገር የለም ኤልሳ ግን ከተሰወረች በኋላ በሶስተኛው ቀን ለቅሶ እንደነበረ ከለቅሶ እንደተመለሱ ግን መረጃ ደርሶናል ለቅሶ የማን እንደሆነ የት አካባቢ እንደሆነ ምን እንደሆነ ግን ልናረጋግጥ አልቻለም በእርግጠኝነት ግን የኤልሳ ዘመዶች ውስጥ የተፈጠረ ለቅሶ እንዳልሆነ ግን ማረጋገጥ ይችላል ስለዚህ እዚህ ጋር አቶ ኤፍሬም እየሰራቸው ያሉት ነገሮች በጣም የተጠናበት የታቀደበት አካሄድ ነው እየሄደ ያለው አሁንም እዚህ ጋር ላንቺ ማስረዳት እንፈልገው አንቺንም ወንድምሽንም ያጣችሁት ነገሮች አሉ አዎ አውቃለሁ ከሀብት ከንብረት በላይ እናትና አባትን ማጣት ከባድ ነው ከምንም በላይ የሚጎዳው እሱ ግን ለኔ እውነታውን የምትነግሪኝ ከሆነ ከሰው የሰሞቱን ወሬ ብቻ ይዤ እንድንቀሳቀስ ሳይሆን ካንቺ እውነታውን ማወቅ ስለምፈልግ እውነታውን የምትነግሪኝ ከሆነ አንቺን ለመርዳት ወንድምሽንም ለመርዳት ፍትህንም ለማስፈን መንገዱን አገኛለሁ የተረዳሽኝ ነው እቴ ያጠፉሃል ብነግርህ አይጠቅምህ ይኸውልሽ እኔ ብዙ ሰዎች ናቸው ብዙ መጥፎ ሰዎችን ተጋፍጫለሁ ናቸው እነሱን መጋፈጥ ግን አትችልም በጣም ክፉ ሰው ክፉ ሰው ለኔ ያሰብሽልኝ እንደሆነ አውቃለሁ ግን እኔ በጣም ብዙ መጥፎ የሚባሉ ሰዎችን ተጋፍጬ ለህግ አሳልፌ ሰጥቻቸዋለሁ አሁንም ደግሞ በእርግጠኝነት ቃል ምገባልሽ አቶ ኤፍሬምን ለህግ አሳልፌ መስጠት አይቀርም አንቺ የምታውቂው እውነታ ብቻ ንገሪ አትችለው መጥፎ ሰው ነው አትችለውም ይጎዳሃል ይቅርብህ ስለሱ አትወቅ እሱ መጥፎ ሰው ነው ይቅርብህ ከሱ ጋር ፊት ለፊት አትገናኝ አትጋፈጥ ከሱ ጋር ምንም አይጠቅምም አቶ ኤፍሬምን በአካል ታውቂዋለሽ አንቺ አዎ አውቀዋለሁ እኔም ልጄን አስወስዶብኛል ማለት ልጄን አስወስዶብኛል በእህቱ ልጄን አስወስዶ የት እንዳለ እንኳን አላቅም የት እንዳለ ልጄ እንቅርታ አልገባኝም ምንድነው እያወራሽ ያለሽ ልጄን አስወስዶብኛል ልጅ አለሽ እንዴ አንቺ አዎ ልጅ አለኝ አስወስዶብኛል ስለዚህ ይቅርብህ ከነሱ ጋር ጨዋታ ይቅርብህ አይጠቅምም አልገባኝም እያወራሽ ያለሽ ነገር ትዳር እንደሌለሽ ልጅ እንደሌለሽ ከወንድምሽ ጋር ብቻ እንደምትኖሪ ነው መረጃ አለኝ አዎ ትዳር የለኝም ግን ከራሱ ከኤፍሬም ነበረኝ አባቴ ከሞተ በኋላ ከሱ አስገድዶ ደፍሮኝ ልጅ ነበረኝ ግን በእህቱ አስወሰደብኝ ልጄን ወሰደብኝ ሰላማዊት ነች ወሰደችው ልጅ ሰላማዊት ወሰደችብኝ ሰላማዊት ወስዳ የት እንዳደረሱት እንኳን አላውቅም
ቆይ በምን አይነት ሁኔታ አንቺና እሱ አባትሽ ከሞተ በኋላ ልትገናኙ ቻላችሁ? ለሰው መልካም ሰው የሚመስል አውሬ ታውቃለህ? ጥሩ ሰው የሚመስል አውሬ አባቴ ሞቶ እንኳን ጥፋቱን አያወጣውም፣ አይታወቅበትም። በጣም ይቀርበን ነበር እንደ አባት እንደ ወንድም ሆኖ። እሺ ከዛስ? በቃ ተወኝ በቃ ምንም አትጠይቀኝ ተወኝ። ይኸውልሽ ጀምረሽልኛል እናት ተወኝ። ይሄ በጣም ወሳኝ ነገር ነው። በቃ ምንም ልነግርህ አልችልም። ተወኝ በቃ ተወኝ። ስለዚህ ልጅሽ በምን አይነት ሁኔታ ላይ እንዳለ አታውቂም? አላውቅም። ልጄ በምን ሁኔታ እንኳን እንዳለ አላውቅም። ስለዚህ ጉዳዩ ወንድምሽ ታውቃል? እና ሰላማዊት እንደወሰደች ነው እማውቀው ነገር ቢኖር እሱ ነው። ወንድምሽ ያውቃል ስለዚህ ጉዳይ? ምን አቅም አለን? ምንም አቅም የለንም። ምን እናደርገዋለን? ማለት እኔ ነገሮች እየገቡኝ አይደለም ያለው። ምንም ነገሮች እየገቡኝ አይደለም ያለው። ምንም እየገባኝ አይደለም ያለው። ምንድነው? ጤናስ ትልኝ እንዴት ዋልክ? ምንድነው? ምን ተፈጠረ? እኮ ምንድናችሁ? ተረጋጋ። ምንም አይደለም። እስኪ አንዴ ቁጭ በልና ተረጋጋ። ምንድነው አይደለም። እኮ ምንድነው? ተረጋጋ። አንዴ ቁጭ በልና ማውራት ያለብን ተረጋጋ። እኔ መርማሪ ጋዜጠኛ ነኝ። ምንም እያረኳት አይደለም። አንዳንድ ነገሮችን እያወራን ያለን። ቆይ ምንድነው የምሰራው? ካሜራው ይጥፋሽ። ምንድነው? አሌክስ አንዴ ከእናንተ ማወቅ የምንፈልገው መረጃ ስላለን ነው። አንዴ ተረጋግተን ቁጭ ብለን ማውራት እንችላለን? ተረጋጋና ቁጭ በል። ማውራት እንችላለን ቁጭ ብለን? ምንድነው? ቆይ የተፈጠረው ቆይ ንገሩኝ። ምንድነው? ይኸውልህ ወንድሜ ምንም የተፈጠረ ነገር የለም። ውጪ ላይ ያያቸው የህግ አካላት አሉ አይደል? እና ምንድነው ግርግሩ? ቆይ ይኸው ስለእናንተ ማወቅ የምንፈልጋቸው መረጃዎች ስላለን የመጣ ነው። አንዴ ተረጋግተህ ቁጭ በልና እንነጋገር። ምንድነው? ቆይ አንዴ ተረጋግተህ ቁጭ ልትልኝ ትችላለህ? ለምንድነው የምቀመጠው? ቆይ ለምንድነው ካሜራው ለምንድነው የማያጠፋው? ሲጀምር ካሜራውንም እንዲጠፋ ከፈለክ አጠፋዋለሁ፣ ችግር የለውም። እሺ አንዴ ካሜራውን ያዝልኝ። እንግዲህ ውድ ቤተሰቦቼ ያው አሌክስንም ደግሞ ነገሩን ማረጋጋትና ማስረዳትም ስለሚጠበቅብኝ ነው ካሜራዬን ለማጥፋት የተገደድኩት። ያሉትን ነገሮች ለሱ ማስረድቻለሁ። በእርግጥ ያስደነግጣል። ከውጪ ሲመጣ የተለያዩ የህግ አካላት ዩኒፎርም የለበሱ አሉ። እንዲሁም ደግሞ የተለያዩ እኛ ቲም አባላትም በር ላይ ያሉትን ነገሮች ለማጣራት የተወሰኑ መረጃዎችንም ከጎረቤት መቀበል ስላለብን እነሱንም አሰማርቼ ስለነበረ ልክ ሲመጣ ቤቱ አካባቢ ላይ እንደዚህ አይነት ያልጠበቀው አይነት የተጋነነ እንትን ሲያይ ሊደነግጥም ይችላል። በዛ ላይ ደግሞ ቤት ከገባ በኋላ ካሜራውን ሲያይ ነገሮች ምን እንደሆኑ ግልጽ ስላልሆነለት ያ የነበረበት ስሜት ትክክል ነውና በተሻለኛ ጥቅም ለአሌክስ ለማስረዳት ሞክሬያለሁ። አሌክስ ያው ከእህት ጋር ብዙ ነገር ስንጨዋወት ነበር የቆየነው። በአቶ ኤፍሬም ምክንያት እናንተ ቤተሰብ ላይ የደረሰ ብዙ ጉዳት እንዳለ አውቃለሁ። እነሱን ነገሮች አጣርቶ ፍትህን ለማስፈን የመጣሁትና እህትም ደግሞ እያጫወተችኝ የነበሩት ነገሮች አሉ። እስኪ ቤዛ ከመመለሴ በፊት የተወሰኑ ጥያቄዎችን ከአንተ ጋር ለአንተ ላቀርብልህ የተወሰኑ ጥያቄዎችን። እስኪ አንተ በምን አይነት ሁኔታ ነበርክ? አባታችሁ ራሱን እንትን እስኪል ድረስ ማለት የተፈጠሩ ነገሮች አሉ። እንደዚህ ብዬ አንስቼ ስሜትህን መረበሽ አልፈልግም። ግን እስኪ የምታውቃቸው የነበሩ በአቶ ኤፍሬም እናንተ ቤት ላይ የደረሱ ጉዳቶች ምን ይመስላሉ? ኤፍሬም ጓደኛው ነበር የአባቴ፣ ያው ወዳጁ፣ እኛ ምን የሚከባከበን ነበር ጓደኛ እያሉ ብዙ ነገር ያው አሳልፈዋል። ግን በጣም ከባድ ሰው ነው እሱ። ያው ውጩን አይተን እኛም ደግሞ ቀርበነዋል አቶ ኤፍሬምን ማለት እሺ። በጣም የሆነ ውስጡ ግን አይታወቅም ነበር። ግን ብዙ ነገር ሰጥቶናል እኛ ላይ ማለት አንተ ቤተሰብ ላይ ብዙ ነገር እንደደረሰ አውቃለሁ። እህትም ደግሞ እንደዚህ ህመም ላይ ጉዳት ላይ ያለች ራሱ ያው የተወሰነ ነገር አንተን አግዛለሁ ደግፋለሁ ብላ እንግዲህ ደፋ ቀና እንደምትል እየነገረችኝ ነበር። የተለያዩ ስራዎችን እንደምትሰራ ያን ነገር በእርግጥ አንተ ባትፈልገውም አንተን ባለውበት አቅም ረዳሻለሁ ብለህ ብታስብም እሷ ግን የተወሰኑ ስራዎችን እየሰራች እንደምታግዝ እየነገረችኝ ነበር። አንተ ከአቶ ኤፍሬም ጋር ሄደክ ስለ አባትህ ስለ ንብረት ጉዳይ ስለተፈጠሩት ነገሮች ለማጣራት ያው ወንድ ልጅም እንደመሆንክ የቤቱ ብቸኛ ወንድ ልጅ እንደመሆን ነገሮችን ለማጣራት ምናምን የሞከርከው ነገር የለም ነበር? እሱማ ያው ጂፕላስቱ ነበረን እሱን ያው ለማስመለስ ያው እናቴም ታማ ነበር ትንሽ። ከዛ እሱን ለማስታመም ስንል እሱን እንሽጠው ብለን ሲሄድ ደግሞ ያው እሱ ደግሞ አቶ ኤፍሬምን
ለካ እሱ በራሱ ስም አድርጎታል ማለት ቤቱን አቶ ኤፍሬም ወደ ራሱ አዝሮታል። በራሱ ስም አዝሮት ከዛ እኛ ምን እናድርግ አቅም የለንም አንሸጠው እንትን አናንስ መልሰው ግራ ነው የሚያጋባን። እሱ ከባድ ሰው ነው ብቻ። ከዛ በኋላ ምንድን የተፈጠሩት ነገሮች ነበር? ከዛ በኋላ እኔ ለማስመለስ ምናምን ስሞክር ደግሞ የለም ገና ሌባ ነው ምናምን ብሎ አሳሰረኝ 6 ወር ድረስ ማለት ነው። ብቻ በጣም ነው የሚገርመው እሱ አቶ ኤፍሬም እናቴን ማሳጣኝ። እኛም ከንተን እዚህ ድረስ ያው እንደምታየን ነው። እኔ በቀን ስራ ሰርቼ እሷም ያው ጎንበስ ቀና እያለች እየሰራች ብቻ አላቅም። እኔ በጣም ከብዶኛል። በአቶ ኤፍሬም ነው አንተ 6 ወር ታስሬ ነበረው? ያው ምን አጥፍተሃል በሚል ክስ? ምንም አውቀው ነገር የለም። በቃ ሌባ ነው ብሎ ያው አቅም ስላለው ነው እኔ እንደዛ አደረገ። ያው ወንድሜ አሁን በአባታችን ሞት ብዙ ሰው ያው ተሰቃይቷል። ስቃዩን በረታብን። እናቴም ደግሞ ያው እንደምታየው ብዙ ነገር ሆናለች፣ ታማለች። ያው ስቃዩን ይገባታል። ባሏ ነው ያጣችው። እኛም ያው አባታችን ነው ያጣነው። ብቻ አባቴ ጥሩ ሰው ነበር ብታይ። ያው በጣም እኔ እንጃ ስለሱ ማውራት ራሱ ይከብዳል። እናቴም ቀስ ስታጣ በጣም ታመመች። ኩላሊቷን ስንወስዳት ኩላሊቷን አመማት። ከዛ አሟት ደግሞ አቶ ኤፍሬም ጋር ስንሄድ ብራተን እሱ ደግሞ ያው ሊሰጠን አልቻለም እና ቤትም ነበር። ቤቱ ደግሞ ያው ባራጅ እንደተያዘ ምናምን ሲነግሩን ለመግዛት ምናምን ለማሳያዝ ምናምን ስንሞክር እሱ ደግሞ ገዝቶታል ቤቱ ማለት። ከዛ ማለት አሌክስ እየነገርከኝ ያለው ነገር ትንሽ ግራም የሚያጋባም እየተምታቱ ያሉ ነገሮች አሉት። ምናልባት ያው ካሜራም ስላየ እዚህ ጋርም የህግ አካላትን ስላየ ትንሽ ነርቨስ ሲሆን ያለህ ይመስለኛል። ቤዛ እስኪ ወደ አንቺ ልምጣና ያው ከአቶ ኤፍሬም ልጅ አለኝ እያልሽኝ ነበር። ያቆምነው በመሃል ወንድምሽ ስለመጣ ወንድምሽን ማስገባት ስለነበረብኝ ነው ጀምረሽልኝ የነበረውን ጨዋታ ላቋርጥ የተገደድኩት። በምን አይነት ሁኔታ ነው ከአቶ ኤፍሬም አንቺ ልጅ ሊኖርሽ ይችላል? እኔ እናቴ እንደታመመች ሐኪም ቤት ገብታ ብር ያስፈልገን ነበረ። ቤቱ ይርኩኝና ብር እንዲሰጠኝ ጠየቅኩት። ብር እንደሌለው ነገረኝ። አልሰጥሽም አለኝ። ነገር ግን መጠጥ እየጠጣ ነበረ። ሽጉጥ አጠገቡ ተቀምጧል። ልወጣ ስል በር ዘጋብኝ። ሽጉጡን አወጣና አስፈራራኝ። ከዛም አስገድዶ ደፈረኝ። በቃ ይሄው ነው። ሌላ ምንም ልልህ ነገር የለም። ከዛ በኋላ ስርጉስ መሆንሽን በምን አይነት መልኩ አወቀ? ብቻ በጣም ብዙ ፈተናዎች ነበሩ። በተደጋጋሚ ያው እናታችንም ታማ ስለነበር ድጋሜ ወንድሜም ሄዶ ጠይቆታል። ብር ጠይቆታል። በጠየቀው ሰዓት እንደውም በማናቀው 6 ወር አሳስሮታል። ብር ጠይቆታል። እሺ ከዛ በኋላ ያው ልጁም ተወለደ። ከተወለደ በኋላ ግን ብዙም ሳይቆይ ነው ይሄ ወሰዱብኝ። ብዙም ሳይቆይ ማለት ምን ያህል ጊዜ ካንቺ ያቆይ? ብዙ አልቆየም። አይዞሽ ተረጋጊ። ቤዛ አይዞሽ ተረጋጊ። አይዞሽ በቃ እንኳን ደስ አላችሁ። ብዙዎች የቤት ባለቤት ያደረገው ዲኤምሲ ሪል ስቴት እነሆ አሁን ደግሞ እድሉ ላመለጣችሁ ለውድ ደንበኞቻችን የመንደሩን የመጨረሻውን ብሎክ ከ30% ቅናሽ ጋር አቅርበንሎታል። ውብይታን ከነፋሻማ አየር ጋር የያዙ ቤቶች በ8% ቅድመ ክፍያ። ምን ይሄ ብቻ! ሰፊ የልጆች መጫወቻ፣ 5 የመዋኛ ገንዳዎች እየተካተቱለት፣ በቂ የመኪና ማቆሚያ ከኤሌክትሪክ ቻርጅ ጋር፣ ይህን ሁሉ በአንድ ከበቂ የተፈጥሮ እይታና ሲቲቪው ጋር የሚያገኙበት 60% የባንክ ብድርም አመቻችተንሎታል። ያስተውሉ፣ በእኛ በኩል ለምትሄዱ 10 ደንበኞች እስከ 30% ቅናሽ ያገኛሉ። ያሉን ውስን ቤቶች ስለሆኑ በድርጅቱ ስልክ በ0935 011055 ላይ ፈጥነው ይደውሉ። ትንሽ
አላቅም ውድ ቤተሰቦች እኔ ምን ማለት እንዳለብኝ እዚህ ጋር ነገሮች ካሰብኳቸው በላይ በጣም እየተሳሰቡ ነው። እንግዲህ በአቶ ኤፍሬም ጉዳት ደርሶባቸዋል የሚባሉ ብዙ ሰዎች እንዳሉ አካባቢ ላይ ዞር ዞር እያለን ለማጣራት ጥረት አድርገን ነበር። በእርግጥ ይሄ ሰውዬ ውጪ ላይ በጣም መልካም እንደሆነ መልካም ገጽታ እንዳለው ነው የሚገነባውና ከሰዎች ጋር ጥሩ ተግባቦት አላቸው። በዛው ልክም ደግሞ የሚበድላቸው የሚገፋቸው ሰዎች አሉ ብዙ ጉዳት ያደረሰባቸውና ብዙ መረጃዎችን ለማጣራት ጥረት እያደረግኩ ነው ያለሁት። ይሄ ስለዚህ ሰውዬ ማስረጃ ያስፈልገኛል። በእርግጥ አሁን እዚህ ጋር እየተነገረኝ ያለው እንግዲህ በአቶ ኤፍሬም ከተደፈሩ ሰዎች መካከል እንግዲህ አንደኛዋ ለመሆን ይችላለች። በዚህም ደግሞ ልጅ እንዳፈራሽ ልጅዋንም ደግሞ ወይዘሪት ሰላማዊት እንደወሰደችባት ነው እየነገረችኝ ያለችውና ይሄም ደግሞ ይበልጥ በጣም ክትትል የሚፈልግ በደንብ መረጃዎችን ማጣራት ማስረጃዎችን መሰብሰብ የሚጠበቅብኝ አይነት ሁኔታ ላይ እንዳለው ነው እየተረዳው ያለሁትና ምናልባት አሁን እነዚህን ቤተሰቦች እንግዲህ እዚህ ጋር ቁጭ አድርጎ ከዚህ በላይ ከነሱ ጋር ለማውራት የምችልበት ሁኔታ ላይ አይደለም ያለሁት። ምክንያቱም ማነሳቸው እያንዳንዱ ነገሮች ፊታቸው ላይ ያስታውቃል። ስሜታቸውን በጣም ነው የሚቀያየረው። ያሉበት በጣም እንደተጎዱ ያስታውቃል። ግን ይህን ያህል ጊዜ እንግዲህ አቅም የለንም ጉልበት የለንም ህግ እንግዲህ ላለው ነው የሚያደለው ብለው ነው አርፎ ተቀምጦ የነበረውና እኔ ግን እዚህ ጋር ማሳየት የምፈልገው ምንድነው ህግ ከሁሉም ሰው የበላይ እንደሆነ የህግ የበላይነት መከበር እንደሚችል ማንም ሰው ስላለው ስለሌለው ሳይሆን ህግ ሁላችንን በኩል ሚዛን ላይ እንደሚዳኝ ማሳየት ስለምፈልግ እነዚህ ሰዎችንም ከዚህ በላይ ካሜራ አብርቼ ልጨቃጨቃቸው ማስረጃም ልጠይቃቸው አልፈልግም። ብቻ ማወቅ ያለብኝ ነገር አውቄያለሁ። አቶ ኤፍሬም እሷን ልጅ እንደቀማት አስገድዶ እንደደፈራት ከዛም ውጪ ደግሞ በአራጅ ሊሸጥ የነበረውን ቤት በእጃዙር መልሶ እንደገዛውና እዚህ ጋር የምትመለከቱትንም ወንድሜን ለ6 ወር ያህል እንግዲህ እንዳሳሰረው እየነገረኝ ነው። እና ውድ ቤተሰቦች ያው ነገሮች እንግዲህ በምን አይነት መልኩ እየሄዱ እንደሆነ አላቅም። ግን ያው ኤልሳን ግን በዚህ በጥቂት ቀናት ውስጥ ማግኘት አለብኝ። ምክንያቱም ለሉሌ ቃል የገባውለት ነገር አለ። ከጎኑ ሆኜ ቆሜ እሱ እንደደረሰልኝ እንድደርስለት ብቻ ሳይሆን የምፈልገው ምንድነው ኤልሲም ለኔ እህቴ ነች። በጣም ታስፈልገኛለች። ብዙ ነገር ታደርግልኝ ነበረ። በብዙ ነገር ስደግፈኝ የነበረች ሰው ነችና በኤልሲ ውስጥ ደግሞ አሁን እያየኋቸው ያሉት ብዙ ነገሮች አሉ። ምክንያቱም እንኳንም ይሄ ነገር ተፈጠረ እንድልብ ያደረገኝ ያለ ነገሮች አሉ። እኚህ ሰዎች እንግዲህ ምንም ነገርኛ ሳናቃቸው ብዙ ሰዎችን በድለው ጥሩ ሰው መስለው እንግዲህ ተቀምጦ የነበሩ ሰዎች ናቸው። በእርግጥ ኤፍሬም መንዘላዘል እንደሚወድ የተለያየ ሀገር ላይ የሄደ መጠጣት፣ መጨፈር፣ መዝናናት እንትኑ እንደሆነ እናውቃለን። ከዛ ውጪ ግን እንግዲህ ትላንትናም በቀረጽነው ቪዲዮ ላይ እንግዲህ እንደተመለከታችሁት አንድ እህታችን ተደፍራ ነበረ። በተደጋጋሚ እነ ኤፍሬም ሊያሳድጓት ቤታቸው ከወሰዷት በኋላ እናት አባት እንደሌላት እርግጠኛ ከሆኑ በኋላ ያሳደጋት ሲመጣ ውጪ ላይ ሲወጣ አባቷ እንደሆነ ያስተዋወቃት ቤት ሲገባ ደግሞ እንደሚስቱ እንግዲህ የተለያዩ ነገሮችን ሲያደርግባት እንደነበረ እንግዲህ ከሷ መረጃዎችን መቀበል ችለን ነበረ። ዛሬም ደግሞ ያው ከእህታችን ከቤዛ እንግዲህ የተወሰኑ ማስረጃዎችን መቀበል ችያለሁ። እንግዲህ ነገሮችን እያጠናከረ ማስረጃዎችን እየሰበሰብን መረጃዎችን እያጠናከርን አቶ ኤፍሬምን በቅርብ ለህግ አሳልፈን የምንሰጠው ይመስለኛል። እንግዲህ እናንተም በጸሎታችሁ እንድታግዙኝ እፈልጋለሁ። ከዛ በላይ ደግሞ ሉሌ እንዲበረታልኝ ስለምፈልግ ሉሌን በርታ ጠንከር እንዲልልኝ ኮመንት ላይ እየገባችሁ ሉሌ መበርታት አለብህ መጠንከር አለብህ እንድትሉኝ እፈልጋለሁ። ከዚህ በላይ እንግዲህ ያው እዚህ ጋርም ተቀምጬ ማውራት ወንድሜ እኔ አንድ ነገር ልምከር ለአንተ የሚጠቅም ማለት እህትህን የምትፈልጋት ከሆነ ከዛ አቶ ኤፍሬምን ሚልህን ብቻ ስማውና በቃ ከሱ ጋር ተደራደር እንጂ እሱ ሚልህን ብቻ ማድረግ ነው ያለብህ። እሱ በጣም ከባድ ሰው ነው። እኛን እንደምታይነን አይደል? እሱ በጣም ከባድ ሰው ስለሆነ አቅምም አለው በፈለገው መንገድ ስለሚሄድ እሱ ይቅርብ። እሱን ባለህን ነገር ብትሄድ ነው የሚሻለው። አሌክስ ይኸውልህ እኔ ማለት ምን ማድረግ እንዳለብኝ ምን መደረግ እንዳለበት እንግዲህ እኛ እንደ ቲም ነው የምንንቀሳቀሰውና እንደ ቲም ቁጭ ብለን ተመካክረን ነው ነገሮችን የምናደርገው። በእርግጥ እኔ አሁን ከመጣው በኋላ እናንተን ፍለጋ አቶ ኤፍሬም ሰዎችን ሊያሰማራ እንደሚችል እናንተ ላይም ሊደርስባችሁ እንደሚችል እርግጠኛ መሆን ስለማንችል መምጣቱም አይቀርም። ምክንያቱም እናንተ ማስረጃ የሰጣችሁን ነገሮች እሱ ደብቋቸው ያዛቸው ነገሮች አሉ። በእርግጥ ከእህትም ልጅ እንዳለውና የእህት ልጅ የት እንዳለ እህት እንደማታቅ ነገራኛለች። በአንተ ላይ የደረሰ ጉዳቶች አሉ። አባትህንም እንድታጣ እናትህንም እንድታጣ አድርጎሃል። ከዛ ስሜት አንጻር አንተ ከደረሰብህ አንጻር እኔ መምከርህ ትክክልም ተገቢም ነው። ግን እንደሚወልህ እኛ ብዙ የምንሰራቸው ነገሮች አሉ። እንደምታየው ስትመጣ ያያቸው የህግ አካላት አሉ አብረውን እየሰሩ ያሉት።
እነሱን ይዘን ነው የምንንቀሳቀሰው። እናንተም ያስፈልጋችኋል ብለን የምናስበውን ጥበቆች እንግዲህ ከአሁን ሰዓት ጀምሮ የሚያስፈልጋችሁን ያህል ጥበቃ እንዲደረግላችሁ አደርጋለሁ። ከዛ ውጪ እንግዲህ እግዚአብሔር ይርዳንና ይህን ሰውዬ ለህግ አሳልፈን የምንሰጠው ይሆናል። እናንተ ምንም የሚያሰጋችሁ ነገር የለም። አንተ በርትተህ እንድታበረታ ፈልጋለሁ። ቤዛ በብዙ ነገር እንደተጎዳች ታስታውቃለች። እኔ ማለት የተወሰኑ ፎቶዎች አይቼ ነበር እናንተ ጋር ከመምጣት በፊት መርካቶ ላይ ተዟዙሬ ብዙ ሰዎችን ጠይቄያለሁ። ስለ አባታቸው የተወሰኑ መረጃዎችን ማግኘት ችያለሁ። ስመጣም ከሷ ጋር እያወራሁ የነበረው መረጃውን እንደማላቅ ሳይሆን እሷ ማስረጃ እንድትሆነኝ እንጂ መረጃዎቹን ሳጣራ እንደነበረ ነግሬያታለሁ ለእህትና እህት በጣም ተጎድታለች። ከጎኗ ሆነ አሁንም በጣም ልደግፋት ይጠበቅብሃል። ወይም ደግሞ በሚያስፈልጋችሁ ነገር ሁሉ አብሬያችሁ ነኝ ያለሁት። በማንኛውም ሰዓት ላይ የሚያስፈልጋችሁ ነገር ካለ ከመውጣቴ በፊት ስልክ አስቀምጥልሃለሁ። እያንዳንዱን ነገር ቀጥታ ለኔ ማሳወቅ ትችላለህ። እናንተንም ደግሞ የሚጠብቋችሁ ሰዎች የሚያስፈልጓችሁን ነገር የሚያሟሉላችሁ ሰዎች ደግሞ እዚሁ መድቤ የሚሄድ ይሆናል። ተግባባን? እሺ ለማንኛውም ውድ ቤተሰቦቼ እንግዲህ እዚህ ጋር ያለውን ነገር ከነሱ ጋር ያለውን ነገር ልቋጨውና ከዛ በኋላ እንግዲህ ወዴት መንቀሳቀስ እንዳለብን ምን ማድረግ እንዳለበት ከሉሌ ጋር ተገናኝቼ የተወሰኑ ነገሮችን መማከር ይኖርብናል። ከዛ ውጪም ደግሞ ያገኙትን መረጃ ለሷ አሳልፌ መስጠት ስለሚጠበቅብኝ ቀጥታ አሁን ከዚህ ቤት ወጥቼ ወደዛ መንቀሳቀስ ይሆናል። እንግዲህ ቪዲዮን እስካሁን ድረስ ተከታተሉት ስለነበራችሁም ከልብ አድርጌ ነው የማመሰግናችሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ አግዙን፣ ደግፉን። ከዛም ውጪ ደግሞ ቪዲዮን ሲጀምሩት ላይክ በማድረግ ሼር በማድረግ እንግዲህ ለወዳጅ ዘመዶቻችሁ አድርሱልን። በዚህ እንግዲህ እኛን መደገፍ ማበረታታት ትችላላችሁ። በሌላ ቪዲዮ በሌላ ቀን እንግዲህ ተመልሼ እስክመጣ ድረስ ቸር ቆዩልኝ።